ጉዳይ ለቁም ነገር ጉዳይ ጎረቤት ወዳለን እንግዳ ተቀባይ ግን ሀገራችንን ክፉም ያስባት ቆራጥንን ልጆቿን አንወድም ጥቃትን ደጋ ወይና ደጋ ጋራው ሸንተረሪሽ ወንዝና ፏፏቴው ተስማሚው አየርሽ ለጅብ ይሁን እንጂ ለአሞራ ስጋችን አንቺ አትደፈሪም ይፈሳል ደማችን ለበጎ ከሆነ ለቁም ነገር ጉዳይ ጎረቤት ወዳንን እንግዳ ተቀባይ ግን ሀገራችንን ክፉም ያስባትም ቆራጥንን ልጆቿን አንወድም ጥቃትን በአባቶቻችን የተረከብንሽ እናት ሀገራችን የምንወድሽ ለጅብ ይሁን እንጂ ለአሞራ ስጋችን አንቺ አትደፈሪም ይፈሳል ደማችን ያንቺን ክፉ ሐሳቢ በአንድነት ለመፍጀት አለን ልዩ ስሜት የሚወጣ ካንጀት ተከብረሽ ኑርሺው በአባቶቻችን እናት ኢትዮጵያ የደፈረሽው ደም አንድ ላይ ተከብረሽ ኑርሺው በአባቶቻችን እናት ኢትዮጵያ የደፈረሽው ደም ተከብረሽ ኑርሺው በአባቶቻችን ደም እናት ኢትዮጵያ የደፈረሽው ደም Stop killing and rape Ethiopian women. Stop killing and rape Ethiopian women. Stop killing innocent people. Stop killing innocent people. Stop killing and innocent people. Stop killing innocent people. Stop killing innocent people. Stop killing innocent people. Stop violence. Stop violence. Stop violence. Stop violence. Stop violence. Stop violence. Stop killing and rape Ethiopian women. Stop killing and rape Ethiopian women. Stop killing, rape and Ethiopian women. Stop killing and rape Ethiopian women. We shall loyal government. 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 We shall real democracy for Ethiopia. 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 We shall power to the people. 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 We shall Ethiopia and people first. 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 Shame on King Abdullah of Saudi Arabia. Shame on King Abdullah. Shame on King Abdullah of Saudi Arabia. 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 Shame on Ethiopian government. Shame on Ethiopian government. የኢትዮጵያን ደም በከንቱ ፈሶ አይቀርም። የኢትዮጵያን ደም በከንቱ ፈሶ አይቀርም። በሳውዲ የኢትዮጵያ አምባሳደር ነው ያገለገለው ለፍርድ ይቅረቡ። በሳውዲ የኢትዮጵያ አምባሳደር ነው ያገለገለው ለፍርድ ይቅረቡ። በሳውዲ የኢትዮጵያ አምባሳደር ነው ያገለገለው ለፍርድ ይቅረብ። አሜሪካ መሪ የሌለውን ህዝብ ህይወት አትርፊ። አሜሪካ መሪ የሌለውን ህዝብ ህይወት አትርፊ። መሪ የሌለው ህዝብ አውራ የሌለው ንብ ማለት
መሪ የሌለው ህዝብ አውራ የሌለው ንብ ማለት ነው። የኢትዮጵያን ደም በከንቱ ፈሶ አይቀርም። የኢትዮጵያን ደም በከንቱ ፈሶ አይቀርም። በሳውዲ የኢትዮጵያ አምባሳደር ሆኖ ያገለገለው ለፍርድ ይቅረብ፣ ለፍርድ ይቅረብ፣ ለፍርድ ይቅረብ። አሜሪካ መሪ የሌለውን ህዝብ ህይወት አትርፊ። አሜሪካ መሪ የሌለውን ህዝብ ህይወት አትርፊ፣ አትርፊ። መሪ የሌለው ህዝብ አውራ የሌለው ንብ ማለት ነው። አውራ የሌለው ንብ ማለት ነው። ታላቁ አምላካችን ጥሪ ለታላቁ አምላካችን ጥሪ ለተባበሩት መንግስታት ጥሪ ለተባበሩት መንግስታት ጥሪ ለተባበሩት መንግስታት ጥሪ ለአሜሪካ መንግስት ጥሪ ለአሜሪካ መንግስት ጥሪ ለአሜሪካ መንግስት ጥሪ ለአውሮፓ መንግስት ጥሪ ለአውሮፓ መንግስት ጥሪ ለአውሮፓ መንግስት ጥሪ ለአምነስቲ ኢንተርናሽናል 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 ሳውዲ stop violence! Saudi 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 stop violence! ይብቃን ብሔራዊ ውርደት! ይብቃን ብሔራዊ ውርደት! ይብቃን ብሔራዊ ውርደት! ይብቃን ብሔራዊ ውርደት! ይብቃን ስደት! ይብቃን ስደት! ይብቃን ስደት! ይብቃን ስደት! ይብቃን ሞት! ይብቃን ሞት! ይብቃን ሞት! ይብቃን ሞት! ይብቃን ሀፍረት! ይብቃን ሀፍረት! ይብቃን ሀፍረት! ይብቃን ሀፍረት! ይብቃን መናቅ! ይብቃን መናቅ! ይብቃን መናቅ! ይብቃን መናቅ! ይብቃን መለየት! ይብቃን መለየት! ይብቃን መለየት! ይብቃን መለየት! ይብቃን መለየት! ይብቃን መለየት! ይብቃን ዘረኝነት! ይብቃን ዘረኝነት! ይብቃን ዘረኝነት! ይብቃን ዘረኝነት! ይብቃን ዘረኝነት! ይብቃን ዘረኝነት! እንሻለን! እንሻለን! ነፃነት! ነፃነት! እንሻለን! እንሻለን! ነፃነት! ነፃነት! እንሻለን! 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 ዲሞክራሲ እንሻለን! ዲሞክራሲ እንሻለን! አንድነት እንሻለን! አንድነት እንሻለን! ነፃነት እንሻለን! ነፃነት እንሻለን! ዲሞክራሲ እንሻለን! ዲሞክራሲ እንሻለን! ታማኝነት እንሻለን! ታማኝነት እንሻለን! ታማኝነት እንፈልጋለን! ታማኝነት እንፈልጋለን! መንግስት እንፈልጋለን! መንግስት እንፈልጋለን! ታማኝ መንግስት እንፈልጋለን! ታማኝ መንግስት እንፈልጋለን! ውርደት ይብቃን! ውርደት ይብቃን! ውርደት ይብቃን! ውርደት ይብቃን! ነፃነት እንሻለን! ነፃነት እንሻለን! ውርደት ይብቃን! ውርደት ይብቃን! ውርደት ይብቃን! ውርደት ይብቃን! ውርደት ይብቃን! ውርደት ይብቃን! ታማኝ መንግስት እንፈልጋለን! ታማኝ መንግስት እንፈልጋለን! ታማኝ መንግስት እንፈልጋለን! ታማኝ መንግስት እንፈልጋለን! ነፃነት እንሻለን! ነፃነት እንሻለን! ታማኝ መንግስት እንፈልጋለን! ታማኝ መንግስት እንፈልጋለን! ነፃነት እንሻለን! ነፃነት እንሻለን! ዘመን ረሃብ፣ ጦርነት፣ ርዛት የበዛበት ቢሆንም አንድነታችንን አልገታውም። ያ ደግሞ የአፍሪካ ቁንጮ የሚያደርገን ነበር። አልገዛም ባይነታችን ባህል፣ እምነትና ቋንቋችን ከማንም ያልተቀየጠ መለያችን እንደሆነ በጦርነት ለመፈተን ደጋግመው የሞከሩን አውሮፓውያን ሳይቀሩ ሳያፍሩ የሚናገሩት ጉዳይ ነው። የእነኛ ጀግኖች ልጆች በተለያየ ምክንያት ከሀገር እየወጣን ከሚገጥመን ችግር ጋር በመላተም ከጀመር 4 አስርት ዓመታት ተቆጠሩ። በደርግ ዘመነ መንግስት ወታደራዊ አገዛዝ፣ አሁን ደግሞ በዘረኝነት የተወጠረው ኢፒኤልኤፍ አመራር
ስላንገሸገሸው በተገኘው አጋጣሚ ሁሉ ትኩሱ ኃይል እንደ ቦይ ውሃ ባገኘበት ይፈሳል። ይህ ኃይል በጉልበትና በአእምሮ ሀገር ውስጥ ያለውን ችግር በመቋቋም አንድነት ፈጥሮ ቢቆም የኢኮኖሚ ወይም የፖለቲካ ጉዳይ ሊያንገዳግደው ባልቻለ ነበር። ዛሬ በውሃ እየተበላ የአዞራት እየሆነ ያለፈ እና ሕይወትን ያተረፈ የመንን በመሳሰሉ ሀገሮች የዶሮ ያህል ዕድሜ እንኳን የለውም። የጅቡቲ መንግስት በአቅሙ የሀበሻ ልጅ በእስር ቤታቸው አጉረው ይዘውታል። ሱዳን፣ ኬንያ፣ ኡጋንዳ የትም ኧረ ጎበዝ! ምን ነው ሞት እኮ አሟሟቱ ይለያይ እንጂ አንድ አይነት ነው። እስከ መቼ ነው የምንሞተው? እስከ መቼ ነው የምንፈራው? እባካችሁን በጣም አስፈሪውና አስቀያሚው የሳውዲ አረቢያ መንግስት በመፈጸም ላይ ያለው ኢሰብአዊ ድርጊት ነው። ኢትዮጵያውያን መተባበር፣ መነጋገር፣ እንደ አባቶቻችን ተቻችሎ መኖር አቅቶን በታሪካችን ታይቶና ተሰምቶ የማያውቅ ድፍረት ተፈጽሞብናል። አፍረናል፣ አዝነናል፣ ተዋርደናል። ህዝብን እንደ ህዝብ የሚመለከት አካል ጠፍቶ ህፃናት በአረመኔው የሳውዲ ፖሊስ ጫማ ተረገጡ። እርጉዞች ሴቶች በረሃብ በውሃ ጥም ተሰዉ። ወጣቶች በአደባባይ የሀገራቸውን ባንዲራ እንደተከናነቡ ወደቁ። እህቶቻችን በሳውዲ ፖሊስ በሚታገዙ ጋንግስተሮች ተደፈሩ። ጉበታቸውና ኩላሊታቸው ተነጥቀው ከተወሰነ ሰዓት በኋላ አልፈዋል። ባልና ሚስት ተለያዩ። አይቀጡ ቅጣት ተቀጣን። መንፈስ የሚሰብር የማንነትን ጉድለት የሚያስከትል ድርጊት ተፈጸመብን። ጉዳቱ ሳውዲ ላሉት ወገኖቻችን ሳይሆን የበደለው እኛን ነው። እነሱ አንዴ መስዋዕት በግ ሆነዋል። ከዚህም የምንገነዘበው ውጫዊ ውርደታችን የሀገሩ ውስጥ ነጸብራቅ መሆኑን ነው። ተምሮ መስራት፣ ስራ ማጣት፣ አርሶ ለማደር የመሬት ባለቤትነትን መነጠቅ፣ በልማት ስም መፈናቀል፣ ለጠላቶቻችን ለሳውዲ አረቢያ ትጃሮች ሳይቀር መቸርቸር የመደጋገፍን ሳይሆን የመነቃቀፍን አባዜ ጫነብን። በአጠቃላይ የሰላማዊ ሰልፉ ጥሪ የእኔ ጉዳይ ነው በማለት ጊዜና ገንዘባችሁን ሰውታችሁ ለተሰበሰበው የኢትዮጵያ ልጆች የተሰበሰባችሁ የኢትዮጵያ ልጆች ከምንም በላይ የሆነ ፍቅርና ክብር አሳድራችሁብናል። እናመሰግናለን። እነዚህ ሰዎች ማንም ሳይጮህላቸው ራሳቸውን ሳይከላከሉ ትናንት ሙተዋል። እኛ ዛሬ በዚች ምድር ላይ ቁመን የምንከራከርበት ከየት የመጣን? እኛ ማነን? ስለ እኛ ማን ነው መጮህ ያለበት? ስለ እኛ ማን ነው ማልቀስ ያለበት? ስለዚህ ሁላችንም እያንዳንዳችን የደረሰውን መከራና ስቃይ ተስፋ ቢስነት የእነሱን ህመም እየተሰማን የእነሱ ስቃይ እየተሰማን የእነሱ በባዕድ ሀገር መውደቅ እየተሰማን በእንባና በዋይታ ለወገኖቻችን ዛሬም በስቃይ ላይ ስለሆኑ እኛ የምንሄደው ለእነዚህ በስቃይ ላሉት ሰዎች ድረሱላቸው። ተስፋ የላቸውም፣ እስር ቤት ላይ ናቸው። ስለዚህ የሚገባውን እንደ ማንኛውም ሰው ሰዎች ናቸው። እንደ ማንኛውም ሰው መኖር ይፈልጋሉ። እንደ ማንኛውም ሰው ሰላማዊ ናቸው እና እነዚህን ሰዎች ደግፏቸው። በአሁኑ ሰዓት በረሃብ በጥም በሞት ተጋርጠው ነው ያሉትና ድረሱላቸው ብለን እኛም እንደ ማንኛውም በየትኛውም ዓለም እንደሚሆነው ሁሉ ድምፃችንን ለማሰማት ነው። ባለንበት ክፍለ ዘመን በሰው ልጅ ላይ ይደርሳል ተብሎ በማይገመተው ተነጥሎ በኢትዮጵያ ሕዝብና በኢትዮጵያዊነት ላይ ተነጥሎ በኢትዮጵያ ሕዝብና በኢትዮጵያዊነት ላይ በተሰነዘረው ጥቃት ተቃውሞንና ቁጣን ለመግለጽ ተጠያቂዎችን መንግስታት ለማውገዝ ይህንን ሁኔታ የማስቆም ኃላፊነት ላለባቸው ዓለም አቀፍ ድርጅቶችና ተሰሚነት ላላቸው ሀገራት መንግስታት ጥሪያችንን ለማቅረብ በቀጥታ ለተጠቁት ወገኖቻችን ደግሞ ወገኖች ከጎናቸው መቆማችንን ስቃያቸው ስቃያችን
ሞታቸው ሞታችን፣ የፈሰሰው ደማቸው ደማችን፣ ጥቃታቸው ጥቃታችን፣ ውርደታቸው ውርደታችን መሆኑን በመግለጽ የትግል አንድነታችንን ለመግለጽና እንደጨለመ እንደማይቀር የንጋት ፀሐይ እንደሚኖር ተበታትነን እንደማንቀር አንድ ቀን በሀገራችን እንደምንሰባሰብ እንደተዋረድን እንደማንቀር የወደቀው ክብራችን እንደሚመለስ ለሕዝቡ ተቆርቋሪ የኛ ነው የምንለው የሚወደን የምናምነው መንግስት እንደሚኖረን በታላቁ እግዚአብሔር እርዳታ ያለንን ተስፋ ለመግለጽና ድህነት በምርጫ የምንቀበለው ሳይሆን በተለያዩ ታሪካዊና ነባራዊ ሁኔታዎች ምክንያት በህዝቦቻችንና በሀገሮቻችን ላይ የሚጫን አሳፋሪ አዋራጅ ክስተት ቢሆንም በዓለም ላይ ያሉ ድሆች ሁሉ ሀብትና ንብረት ሌላም ቁሳቁስ ላይኖራቸው ይችላል እንጂ ሁሉም ድሆች ሀገርና የኔ የሚሉት መንግስት አላቸው። በአሁኑ ወቅት በዓለም ላይ አለሁ የሚለው ተቆርቋሪ መንግስትና የሚሄድበትም ሀገር የሌለው ብቸኛው የኢትዮጵያ ህዝብ ብቻ ነው። እኛ ኢትዮጵያውያን እንደምንኖርበት ሀገር እንደ እስራኤል ህዝብና መንግስት የምንኮራበት የምንሞትለት የምናምንበት የምንወደው የሚያምንን መንግስትና ድሃም ብትሆን ተስፋ የሚታይባት ሀገር እንድትኖረን ብንመኝም እውነተኛው ግን በዓለማችን እጅግ ከወደቁት መንግስታት እንደ ሶማሊያ ካሉት እንኳን በባሰ ደረጃ ላይ እንገኛለን። ሁለት ምሳሌዎችን ልጥቀስ። በቅርቡ በሳውዝ አፍሪካ አንድ የሶማሊያ ስደተኛ በግፍ በመገደሉ አሁን ያሉት የሶማሊያ መሪ ፕሬዝዳንት አውሮፓ ስለነበሩ በተገኙበት ሁኔታ ማብራሪያ ከደቡብ አፍሪካ መንግስት እንዲሰጣቸው ወዲያውኑ ጥሪ አስተላለፉ። ለተባበሩት መንግስታትና ለዓለም አቀፍ ድርጅቶችም አሳወቁ። ሁለተኛ፣ አንድ ሳምንት በፊት የባህር ማዕበል ጉዳት ባደረሰባት ቦሳሶ እውቅና በሌላት የሶማሊያ ግዛት ቦሳሶ በደረሰው አደጋ የመጀመሪያውን ድጋፍ የሰጡት መልእክታቸውንም ለዓለም ያሰሙት በኢትዮጵያ ጭምር የሚደገፉት መንግስት ሳይኖራቸው ለ23 ዓመታት ያክል የኖሩት የሶማሊያው ፕሬዝዳንት ናቸው። ወገኖቼ የኛ ፕሬዝዳንት ወይንም ጠቅላይ ሚኒስትር ግን እስካሁኗ ሰዓት ድረስ አንዲት ቃል እንኳን ስለዚህ ጉዳይ አልተናገሩም። አያሳዝነንም? ይሄ ታዲያ ሁላችንንም አይቆጨንም? ውድ ወገኖቼ እንዳለመታደል ሆኖ የኛ መንግስት መሪዎች ፕሬዝዳንቱም ሆኖ ጠቅላይ ሚኒስትሩ አንዲት ቃል እንኳን ካፋቸው ሲወጣ አልሰማንም። በዓለም ደረጃ በሰው ልጆች ላይ በታሪኩ የሚያውቃቸው ወንጀሎችና ግፎች ሁሉ በኢትዮጵያን ላይ ይፈጸማል። በባህር ውስጥ እንሞታለን። በኮንቴነር ታሽገን ታፍነን እንሞታለን። ህፃናት በአስደንጋጭ ሁኔታ ከመላው ዓለም ከቻይና ቀጥሎ ቻይና 1 ቢሊዮን ህዝብ አላት ወገኖቼ። ከቻይና ቀጥሎ ኢትዮጵያ ህፃናትን በመሸጥ በዓለም ላይ ትታወቃለች። በቁማችን ሰውነታችን ተፈልፍሎ ኩላሊታችን ይሸጣል ለመለዋወጫነት። ይሄ ኢትዮጵያኖች ታፋንታ ሆኗል ወገኖቼ። ሴቶች ይደፈራሉ፣ ይታረዳሉ፣ ይሸጣሉ፣ ለዝሙት አገልግሎት ይውላሉ። ከቤት ንብረታችን ሳንኖር ሀገራችን በግፍ እንፈናቀላለን። በኬንያ፣ በታንዛኒያ፣ በዚምባብዌ፣ በዩጋንዳ፣ በየመን፣ በግብፅ፣ በሳውዲ አረቢያ፣ በሱዳን፣ በእስራኤል ጭምር በእስር ቤቶች የሚማቅቁ ኢትዮጵያውያን ጠያቂ እንኳን የላቸው። እንደኛ የረከሰ ህዝብ በዓለም ላይ በአሁኑ ሰዓት የለም። ይህ ያደማናል። ይሄ ነገር በእኛ ትውልድ መቀየር ይኖርበታል። ለሚቀጥለው ትውልድ ማሳለፍ አለበት። ነፃ የሆነች ሀገር መስጠት አለበት። እናዝናለን። ተጠያቂው የኛ የምንለው የራሳችን የሆነ የምናምንበት ያመነን ዓላማ ያለው ተጠያቂነት ያለው የሚሰበስበን ድሃም ብትኖር ተስፋ ያላት ሀገር እንድትኖረት
ያስፈልጋል። ለዚህ ሁሉ ጥፋት ተጠያቂው አሁን በስልጣን ላይ ያለው መንግስት ስለሆነ ከውግዘት ነፃ ሊሆን አይችልም። ሁለተኛው የሰልፉ ዓላማ በስደት ሆነ በስራ ምክንያት በህዝቦች ፍላጎት ወይንም በተጽዕኖ በሀገር መፍለስ በእኛ ኢትዮጵያውያን አልተጀመረም፣ ወደፊትም የመጨረሻ አይደለንም። ሁሉም ህዝቦች በታሪካቸው ስደትና ችግርን አሳልፈዋል። በተለይም በአሁኑ ወቅት ዓለም እንደ አንድ መንደር በሆነችበት ዘመን ስደት የአንድ ሀገር ችግር አይደለም፣ የሁሉም ህዝቦች ችግር በመሆኑ ሁሉም ሀገሮችና ህዝቦች በሀገር ደረጃ በዓለም አቀፍ ደረጃ የሚጓዙበት ህግ አላቸው፣ የሚገዙበት ህግ አላቸው። እነዚህ ሀገሮች የራሳቸውም ሆነ ዓለም አቀፍ ስምምነቶችን በመጣስ በተለይም ተቆርቋሪ በሌላቸው ደሃ ህዝቦች ላይ ግፍና ስቃይ ይፈጽማሉ። እነዚህ ሀገሮች የሚጥሱት ህግ ሰው ሰራሽ ዓለማዊ ህግ ብቻ ሳይሆን የፈጣሪንና የሃይማኖትን ህግጋት ጭምር ይጥሳሉ። በዚህ ሁኔታ በሰሞኑ በሳውዲ አረቢያ በኢትዮጵያውያን ወገኖቻችን ላይ ምናልባትም በ21ኛው ክፍለ ዘመን በሰው ልጅ ላይ ብቻ ሳይሆን በእንስሳት ላይ እንኳን ይፈጸማል ተብሎ የማይገመት የማይታሰብ ግፍ በአደባባይ በመፈጸሙ በመገደል፣ በመዝረፍ፣ በመደብደብ፣ በማስራብ በግሩፕ የጾታ ጥቃት በማድረስ የተደራጀ ጥቃት በማድረሳቸው ለሳውዲ አረቢያ መንግስት በወገኖቻችን ላይ ለደረሰው ጥቃት ተጠያቂ መሆናቸውን ይህ ቀን ከየካቲት 12 የሰማዕታት ቀን ባላነሰ ሁኔታ ለኢትዮጵያውያን የሀዘን ቀናችን መሆኑን ለመግለጽና ቢቆይም ዋጋ እንደሚከፍሉበት ለማሳወቅ እንወዳለን። ሶስተኛው የዚህ ሰልፍ ዓላማ ደግሞ በዓለም ላይ ያሉ ሀገሮች የሚገዙባቸው ዓለም አቀፋዊ ህግጋት በዘፈቀደ እየተጣሰ በሰው ዘር ላይ ይህን ያክል ግፍ ሲፈጸም ኃላፊነት ያለባቸው ዓለም አቀፍ ድርጅቶች ሀያሉ አሜሪካ ዝም ብለው ማየታቸው ከታሪክ ተጠያቂነት እንደማያወጣቸው ለማሳሰብና ጥሪ ለማቅረብ ነው። የመጨረሻው የዚህ ሰልፍ ዓላማ የችግሩ ተጠቂዎች ለሆኑት ኢትዮጵያውያን ወገኖቻችን በደረሰባቸው ጥቃት ሁሉ ከጎናቸው መቆማችንን ለማሳየት ለተጠቂዎቹ ወገኖቻችን ሲወድቁ መውደቃችንን፣ ሲሞቱ መሞታችንን፣ ሲያለቅሱ ማለቅሳችንን ከልብ በመግለጽ ችግሩ መፍትሄ እስከሚያገኝ ድረስ ለዚሁ ተግባር ከተቋቋመው ዓለም አቀፍ ኮሚቴ ህብረት ጋራ በመሆን ግዴታችንን በመወጣት ከጎናችን እስከ መጨረሻው ከጎናቸው በመቆም እንደ የቁልቁለት ጉዟችንን እንደምንገታ ተበታትነን እንደማንቀር ከአንድነትና ፍቅራችን እንደምንመለስ የወደቀውን ስማችንን የረከሰውን ክብራችንን በእግዚአብሔር እርዳታ በመስዋዕትነታችን ተመልሶ እንደምንሰጥ ያለንን ተስፋ በትግል አንድነት ለመግለጽ ነው። ስለሆነም ለዚህ ተግባር በተዘጋጀው መፈክሮች የኢትዮጵያና የእስራኤል ሰንደቅ ዓላማ እየተመራን ኢትዮጵያዊ ስርዓትን በጠበቀ ሁኔታ ወደ ሰልፉ መድረሻ ጉዞ እንድንጀምር በታላቅ አክብሮት እጠይቃለሁ። እንኳን በእግዚአብሔር እርዳታ እግዚአብሔር አገናኘን። ከዚህ ምንም የተገናኘንበት ምክንያት በችግር ላይ ቢሆንም ሀበሻዊ ማለት ማህበራዊ ኑሮ ነው። ይህም ግንኙነት ነው። ለዚህን እንኳን በጣም እግዚአብሔር አመሰግናለሁ። ከዚህም በተቀረ ስሜ ጋዲ ባርከን ይባላል። እዚህ ሀገር 9 ዓመት የእስራኤል ሀገር ነው የመጣሁኝ። እስራኤል ነኝ። ዛሬ የመጣሁበት እኔ ሀበሻ በመሆኔ ብቻ ሳይሆን እርግጥ ከኔ በኋላም ብዙ ወጣቶች አሉ ፈረንጅም ሆነ ሀበሾችም ሆነ ከመመራው ድርጅት እንዲህ አይነት እንቅስቃሴ ሲሆን ሀበሻ ብቻ ሳይሆን የሰው ልጅ የሚባል ሞራሉን የሚነካ ነው። እኛ እስራኤል ሀገር ስንገባ መጀመሪያ ታሪካችን በእስራኤልም ቢሆን ኢትዮጵያን የተወለድ ነው። እንዲህ አይነት ጉድ ሲሆን ችግር ሲደርስ በወንድሞቻችን ላይ ኢትዮጵያዊ ማለት ሃይማኖት ማለት ነው። እስራኤል ሳይል እስላም ሳይል ክርስቲያን ሳይል አገርና ባህል ነው። እንዲህ አይነት ወንድሞቻችን እንዲህ አይነት ለስደት ቀለም የለውም። ስደት የሁሉ ችግር ነው። እኛም ወላጆቻችን ስደተኞች ነበሩ። እንዲህ አይነት ወንድሞቻችን በአረብ ሳውዲት የደረሰው ችግር የእያንዳንዱ እድል እናንተም እኛም እድል ኑሮን ከዚህ ብንገኝ ነው እንጂ እያንዳንዱ ሆዛ ሊገኝ ይችላል። በማንኛውም ራሳችን ይህን ነገር ለመውጣት ለመርዳት ማንኛውን ሀበሻ ለማዳን በየትኛውም ቦታ ቢያለ እኛ በታደልነሽ በዚች ጥሩ ሀገር እስራኤል ሀገር ከሌላ ሀገር ለውጥ
ልዩነቷ እንኳን እንዲህ አይነት በዜጋዋ ችግር ኑሮ በላገር ለሽርሽር የሄደ አንድ የእስራኤል ዜጋዊ በአሜሪካም ሆነ በውጭ ሀገርም ሆነ ወድቆ ቢመታ የእስራኤል ሀገር መንግስት ነው የሚያወጣው። እስላም ክርስቲያን እስራኤል የሚለው ነገር የለም። ምንበላ አንድ ጥያችን እንጀራ፣ ምንሰማ አንድ ሙዚቃ፣ ምንናገር በአንድ ባልቻው አማርኛ ነው። ይህ ነው እኛን አንድ የሚያደርግን እና ለዚሁም የተቻለውን ያክል እኔም በጓደኞቼ ስም ሆኜ እረዳለሁ። ኢትዮጵያዊ ማለት ይህ ነው። ተብሮ ትግሉ ነው። ስደት ይብቃን፣ ስደት ይብቃን፣ ሞት ይብቃን፣ ሞት ይብቃን፣ ሞት ይብቃን፣ ሞት ይብቃን፣ ፍርሃት ይብቃን፣ ፍርሃት ይብቃን፣ ፍርሃት ይብቃን፣ ፍርሃት ይብቃን፣ መናቅ ይብቃን፣ መናቅ ይብቃን፣ መናቅ ይብቃን፣ መናቅ ይብቃን፣ መለያየት ይብቃን፣ መለያየት ይብቃን፣ መለያየት ይብቃን፣ መለያየት ይብቃን፣ ዘረኝነት ይብቃን፣ ዘረኝነት ይብቃን፣ ዘረኝነት ይብቃን፣ ዘረኝነት ይብቃን። ነጻነት እንሻለን፣ ነጻነት እንሻለን፣ ነጻነት እንሻለን፣ ነጻነት እንሻለን፣ ዲሞክራሲ እንሻለን፣ ዲሞክራሲ እንሻለን፣ ዲሞክራሲ እንሻለን፣ ዲሞክራሲ እንሻለን፣ አንድነት እንሻለን፣ አንድነት እንሻለን። አባቶቻችን አባቶቻችን Saudi stop the violence! Saudi stop the violence! Saudi
Stop violence! Stop violence! Stop violence! Stop violence! We request action from United Nations! Action! 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 Action for Ethiopians! Action for Ethiopians! Action for Ethiopians! Action for Ethiopians! Shame for Saudi Arabia! Shame for Saudi Arabia! Shame for Saudi Arabia! This is an act of terrorism! This is an act of terrorism! Stop violence! 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 Stop child abuse! Stop rape! 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 Right for the woman! Right for the woman of Ethiopia! Right for the woman of Ethiopia! Shame for Saudi Arabia! Shame for Saudi Arabia! Shame for Lebanon! Shame for Saudi Arabia! Shame for Saudi Arabia! Stop violence! Stop violence! Stop violence! Stop violence! Action from America! Action from America! Action from Europe! Action from America! Action from America! Action from America! Stop violence! Stop violence! Stop murdering our people! 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 Right for the Ethiopian woman! Right for the Ethiopian woman! We demand action from United Nations! Action from United Nations! Action from United Nations! Stop violence! Stop violence! Stop violence! Stop violence! Stop violence! Stop violence! Saudi Arabia! Saudi Arabia! Saudi Arabia! The country of terrorism! Saudi Arabia! Fight terrorism! Not Ethiopian! Fight terrorism! Not Ethiopian! Not refugees! Not migrants! Stop violence! Stop violence! Freedom! 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 Freedom for Ethiopians! Freedom for Ethiopians! We have humans! We are human beings! We are human beings! We have full rights! We have full rights! We are built of nation! We are built of country! We are respected people! With action from America! Action from America! Stop violence! Stop violence! Shame for America! Shame for America! Stop violence! 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 Action! 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 This is human life! 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 Action! Action! We are human beings! 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 Action! 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 Shame for America! Shame for America! Shame for America!
action! Take action! Take action! Take action! Take action! Take action! Stop violence! Stop violence! Stop violence! Shame on you! 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 Action! Human rights! Action! Amnesty International!
BBC. All news. All media. Coverage. Action. For America. Action. Stop terrorism. Stop terrorism. Saudi Arabia. Stop killing Ethiopians! Freedom! 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 Shame for Saudi Arabia! 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 Saudi Arabia! Fight Al-Qaeda! Fight Al-Qaeda! Ethiopians! Ethiopians! Saudi Arabia! Saudi Arabia! Fight Al-Qaeda! Fight Al-Qaeda! Ethiopians! 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 ሳውዲ አረቢያ ያላችሁት ወንድሞቻችን እንባችሁ እንባችን ነው። ደማችሁ ደማችን ነው። ቁስላችሁ ቁስላችን ነው። መስዋዕታችሁ መስዋዕታችን ነው። ጩኸታችሁ ጩኸታችን ነው። ጩኸታችሁ ጩኸታችን ነው። ደማችሁ ደማችን ነው። አለንላችሁ 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 ደማችሁ ደማችን ነው። ጩኸታችሁ ጩኸታችን ነው። ለቅሷችሁ ለቅሷችን ነው። ሐዘናችሁ ሐዘናችን ነው። ሐዘናችሁ ሐዘናችን ነው። ደማችሁ ደማችን ነው። ደማችሁ ደማችን ነው። Fight Al-Qaeda! Fight Al-Qaeda! Not Ethiopia! America! Action! 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 Stop violence! 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 Stop raping! Stop raping! Stop killing! Stop murdering! Stop murdering! Saudi Arabia! Action!
በቃቸው ተሻገር በቃለ እዛ ጋር ተከታተል concentration area without food, without water, and without adequate sanitation. So that's suffering. They need help. So they need safe access. So United States must be stand for human rights, no violence, no violence. So Americans must do what is to push what is Saudi government to keep what's the human rights. And to stop at the violence, stop by what's the human rights. שתעבור לצד השני, יורם לצד השני. Freedom!
የተገኛችሁ ኢትዮጵያውያን በሙሉ እስካሁን ለተደረገው በስነ ስርዓት ለተመራውና እጅግ ደማቅ ለሆነው ወገናዊ ስሜት ለተንጸባረቀበት የልብ ስሜታችንን ለገለጽንበት የለቅሷቸው የዋይታቸው ተካፋይ የሆንበት ሰላማዊ ሰልፍ ከመጠናቀቁ በፊት አንድ ሁለት ማሳሰቢያዎችን በጋራ እንላለን። አንደኛ፣ ይህ የምናደርገው ሰላማዊ ሰልፍና በዛ በቀጥታ ተጠቂ ለሆኑት ወገኖቻችን የምናደርገው ድጋፍ ሁኔታው እስከሚገታና ሁሉም ወገኖቻችን ወደ ሀገራቸው እስኪመለሱ ወይንም ሁኔታው እስከሚስተካከል ሁልጊዜም ከጎናቸው መቆም ስላለብን በየከተሞቻችሁ ይህን ኮሚቴ አጠናክረን ሰዎች ስለሚቀርቧችሁ በገንዘብም በጊዜም በሀሳብም የመርዳት ብሔራዊ ኢትዮጵያዊ ግዴታ ስላለባችሁ ትብብራቸውን እንደገና እንጠይቃለን። ሁለተኛ፣ የዚህ ስብሰባ ቀጣይ የዚህ ሰላማዊ ሰልፍ ቀጣይ በሚቀጥለው ዓርብ በ22 መነሻው ሊቤንስኪ ፓርክ የሆነ መድረሻው ኢትዮጵያ ኤምባሲ የሚደርስ ሌላ ሰላማዊ ሰልፍ የተጠራ ስለሆነ ያም የኛው ወገኖችና አብረናቸው መሰለፍ የሚገባ ስለሆነ አቅማችሁ የፈቀደላችሁ ችሎታ ያላችሁ ዛሬ ያልመጣችሁ እንድትገኙ እንጠይቃለን። ምግብ፣ ውሃና በቂ የመጸዳጃና የመታጠቢያ በሌለበት በረሃ ላይ ነው ታስረው ያሉት። ስለዚህ እነዚህን ሰዎች በምግብ በውሃ አቅርቦትና የመሳሰሉትን ድጋፍ ማድረግ አለብን። ይህን ለማድረግ ደግሞ ድጋፍ ለማድረግ በገንዘብ ድጋፍ ለማድረግ ዓለም አቀፍ ግብረ ኃይሉ የባንክ አካውንት አለው፣ ፔይፓል አካውንት አለው። በክሬዲት ካርድ መክፈል የምትችሉ በክሬዲት ካርድ ሁሉንም ሚዲያ ላይ ወይም ደግሞ ድረ ገጾች ላይ እያያችሁ ቸክ ማድረግ ትችላላችሁ። አሊያም ደግሞ ይህን ያስተባበረውን ግብረ ኃይሉ ወይም ቡድኑን እየጠየቃችሁ መረጃዎችን መውሰድ ትችላላችሁ። ያን የማትችሉ በቼክ ወይም በባንክ መክፈል የማትችሉ ፔይፓል የማትችሉና እንዲሁም በክሬዲት ካርድ የማትችሉ ደረሰኝ ተዘጋጅቷል። ለዚህ ገቢ ማሰባሰቢያ የሚሆን እያንዳንዱ ደረሰኝ ተዘጋጅቷል። ስለዚህ እስካሁን ስለነበረን ጊዜ ስላደረጋችሁት በዚህ ተገኝተን ስለጨውነው እናመሰግናለን። ደብዳቤያችንን ለአሜሪካን ኤምባሲ በተወካዩ በኩል አቅርበናል። ሁሉንም ያሉትን ችግሮች በማመልከቻችን ላይ ጠቅሰን ያስገባ ነው። ስለዚህ ምላሹን እንግዲህ ሁሌም ግፊት ማድረግ አለብን። ለመረጃ ቅርብ እንሁን። አመሰግናለሁ። ለቁም ነገር ጉዳይ ጎረቤት ወዳለን እንግዳ ተቀባይ ግን ሀገራችንን ክፉም ያስባትን ቆራጥንን ልጆቿን አንወድም ጥቃትን ደጋ ወይና ደጋ ጋራው ሸንተረሪሽ ወንዝና ፏፏቴው ተስማሚው አየርሽ ለጅብ ይሁን እንጂ ለአሞራ ስጋችን አንቺ አትደፈሪም ይፈሳል ደማችን። ለበጎ ከሆነ ለቁም ነገር ጉዳይ ጎረቤት
ባንዳንን እንግዳ ተቀባይ ግን ሀገራችንን ክፉ የሚያስባትን ቆራጥንን ልጆቿን አንወድም ጥቃትን በአባቶቻችን የተረከብንሽን እናት ሀገራችን የምንወድሽ ለጅብ ይሁን እንጂ ለአሞራ ስጋችን አንቺ አትደፈሪም ይፈሳል ደማችን ያንቺን ክፉ ሐሳቢ በአንድነት ለመፍጀት አለን ልዩ ስሜት የሚወጣ ካንጀት ተከብረሽ ኑርሽው በአባቶቻችን ደም እናት ኢትዮጵያ የደፈረሽው ደም አንድ ላይ ተከብረሽ ኑርሽው በአባቶቻችን ደም እናት ኢትዮጵያ የደፈረሽው ደም ተከብረሽ ኑርሽው በአባቶቻችን ደም እናት ኢትዮጵያ የደፈረሽው ደም Stop killing and rape Ethiopian women. Stop killing and rape Ethiopian women. Stop killing innocent people. Stop killing innocent people. Stop killing and innocent people. Stop killing innocent people. Stop killing innocent people. Stop killing innocent people. Stop violence. Stop violence. Stop violence. Stop violence. Stop violence. Stop violence. Stop killing and rape Ethiopian women. Stop killing and rape Ethiopian women. Stop killing, rape and Ethiopian women. Stop killing and rape Ethiopian women. We shall loyal government. 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 We shall real democracy for Ethiopia. 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 We shall power to the people. 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 We shall Ethiopia and people first. 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 Shame on King Abdullah of Saudi Arabia. Shame on King Abdullah. Shame on King Abdullah of Saudi Arabia. 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 Shame on Ethiopian government. Shame on Ethiopian government. የኢትዮጵያን ደም በከንቱ ፈሶ አይቀርም። የኢትዮጵያን ደም በከንቱ ፈሶ አይቀርም። በሳውዲ የኢትዮጵያ አምባሳደር ሆኖ ያገለገለው ለፍርድ ይቅረቡ። በሳውዲ የኢትዮጵያ አምባሳደር ሆኖ ያገለገለው ለፍርድ ይቅረቡ። በሳውዲ የኢትዮጵያ አምባሳደር ሆኖ ያገለገለው ለፍርድ ይቅረብ። አሜሪካ መሪ የሌለውን ህዝብ ህይወት አትርፊ። አሜሪካ መሪ የሌለውን ህዝብ ህይወት አትርፊ። መሪ የሌለው ህዝብ አውራ የሌለው ንብ ማለት ነው። መሪ የሌለው ህዝብ አውራ የሌለው ንብ ማለት ነው። የኢትዮጵያን ደም በከንቱ ፈሶ አይቀርም። የኢትዮጵያን ደም በከንቱ ፈሶ አይቀርም። በሳውዲ የኢትዮጵያ አምባሳደር ሆኖ ያገለገለው ለፍርድ ይቅረብ። አሜሪካ መሪ የሌለውን ህዝብ ህይወት አትርፊ። መሪ የሌለው ህዝብ አውራ የሌለው ንብ ማለት ነው።
በከበረሽኖሽው አባቶቻችን ደም አባቶቻችን ደም እናት ኢትዮጵያ የደፈረሽው ደም የደፈረሽው ደም በከበረሽኖሽው አባቶቻችን ደም አባቶቻችን ደም እናት ኢትዮጵያ የደፈረሽው ደም የደፈረሽው ደም ጥሪ ለታላቁ አምላካችን ጥሪ ለታላቁ አምላካችን ጥሪ ለተባበሩት መንግስታት ጥሪ ለተባበሩት መንግስታት ጥሪ ለተባበሩት መንግስታት ጥሪ ለአሜሪካ መንግስት ጥሪ ለአሜሪካ መንግስት ጥሪ ለአሜሪካ መንግስት ጥሪ ለአውሮፓ መንግስት ጥሪ ለአውሮፓ መንግስት ጥሪ ለአውሮፓ መንግስት ጥሪ ለአምነስቲ ኢንተርናሽናል 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 ሳውዲ stop violence! Saudi 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 stop violence! ይብቃን ብሔራዊ ውርደት! ይብቃን ብሔራዊ ውርደት! ይብቃን ብሔራዊ ውርደት! ይብቃን ብሔራዊ ውርደት! ይብቃን ስደት! ይብቃን ስደት! ይብቃን ስደት! ይብቃን ስደት! ይብቃን ሞት! ይብቃን ሞት! ይብቃን ሞት! ይብቃን ሞት! ይብቃን ሀፍረት! ይብቃን ሀፍረት! ይብቃን ሀፍረት! ይብቃን ሀፍረት! ይብቃን መናቅ! ይብቃን መናቅ! ይብቃን መናቅ! ይብቃን መናቅ! ይብቃን መለየት! ይብቃን መለየት! ይብቃን መለየት! ይብቃን መለየት! ይብቃን መለየት! ይብቃን መለየት! ይብቃን ዘረኝነት! ይብቃን ዘረኝነት! ይብቃን ዘረኝነት! ይብቃን ዘረኝነት! ይብቃን ዘረኝነት! ይብቃን ዘረኝነት! እንሻለን! እንሻለን! ነፃነት! ነፃነት! እንሻለን! እንሻለን! ነፃነት! ነፃነት! እንሻለን! ነፃነት! እንሻለን! 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 ዲሞክራሲ እንሻለን! ዲሞክራሲ እንሻለን! አንድነት እንሻለን! አንድነት እንሻለን! ነፃነት እንሻለን! ነፃነት እንሻለን! ዲሞክራሲ እንሻለን! ዲሞክራሲ እንሻለን! ታማኝነት እንሻለን! ታማኝነት እንሻለን! ታማኝነት እንፈልጋለን! ታማኝነት እንፈልጋለን! መሪ መንግስት እንፈልጋለን! መሪ መንግስት እንፈልጋለን! ታማኝ መንግስት እንፈልጋለን! ታማኝ መንግስት እንፈልጋለን! ውርደት ይብቃን! ውርደት ይብቃን! ውርደት ይብቃን! ውርደት ይብቃን! ነፃነት እንሻለን! ነፃነት እንሻለን! ውርደት ይብቃን! ውርደት ይብቃን! ውርደት ይብቃን! ውርደት ይብቃን! ውርደት ይብቃን! ውርደት ይብቃን! ታማኝ መንግስት እንፈልጋለን! ታማኝ መንግስት እንፈልጋለን! ታማኝ መንግስት እንፈልጋለን! ታማኝ መንግስት እንፈልጋለን! ነፃነት እንሻለን! ነፃነት እንሻለን! ታማኝ መንግስት እንፈልጋለን! ታማኝ መንግስት እንፈልጋለን! ነፃነት እንሻለን! ነፃነት እንሻለን! ዘመን ረሃብ፣ ጦርነት፣ ርዛት የበዛበት ቢሆንም አንድነታችንን አልገታውም። ያ ደግሞ የአፍሪካ ቁንጮ የሚያደርገን ነበር። አልገዛም ባይነታችን ባህል፣ እምነትና ቋንቋችን ከማንም ያልተቀየጠ መለያችን እንደሆነ በጦርነት ለመፈተን ደጋግሞ የሞከሩን አውሮፓውያን ሳይቀሩ ሳያፍሩ የሚናገሩት ጉዳይ ነው። የእነኛ ጀግኖች ልጆች በተለያየ ምክንያት ከሀገር እየወጣን ከሚገጥመን ችግር ጋር መላተም ከጀመርን 4 አስርት ዓመታት ተቆጠሩ። በደርግ ዘመነ መንግስት ወታደራዊ አገዛዝ፣ አሁን ደግሞ በዘረኝነት የተወጠረው ኢፒኤልኤፍ አመራር ስላንገሸገሸው በተገኘው አጋጣሚ ሁሉ ትኩሱ ኃይል እንደ ቦይ ውሃ ባገኘበት ይፈሳል። ይህ ኃይል በጉልበትና በአእምሮ ሀገር ውስጥ ያለውን ችግር በመቋቋም አንድነት ፈጥሮ ቢቆም የኢኮኖሚ ወይም የፖለቲካ ጉዳይ ያንገዳግደው ባልቻለ ነበር። ዛሬ በውሃ እየተበላ የአዞራት እየሆነ ያለፈ እና ሕይወትን ያተረፈ የመንም በመሳሰሉ ሀገሮች የዶሮ ያህል ዕድሜ እንኳን የለውም። የጅቡቲ መንግስት በአቅሙ የሀበሻ ልጅ በእስር ቤታቸው አጉረው ይዘውታል። ሱዳን፣ ኬንያ፣ ኡጋንዳ የትም ኧረ ጎበዝ! ምን ነው ሞት እኮ አሟሟቱ ይለያይ እንጂ አንድ አይነት ነው። እስከ መቼ ነው የምንሞተው? እስከ መቼ ነው የምንፈራው? እባካችሁ በጣም አስፈሪውና አስቀያሚው የሳውዲ አረቢያ መንግስት
በመፈጸም ላይ ያለው ኢሰብአዊ ድርጊት ነው። ኢትዮጵያውያን መተባበር፣ መነጋገር፣ እንደ አባቶቻችን ተቻችሎ መኖር አቅቶን በታሪካችን ታይቶና ተሰምቶ የማያውቅ ድፍረት ተፈጽሞብናል። አፍረናል፣ አዝነናል፣ ተዋርደናል። ህዝብን እንደ ህዝብ የሚመለከት አካል ጠፍቶ ሕፃናት በአረመኔው የሳውዲ ፖሊስ ጫማ ተረገጡ። እርጉዞች ሴቶች በረሃብ በውሃ ጥም ተሰዉ። ወጣቶች በአደባባይ የሀገራቸውን ባንዲራ እንደተከናነቡ ወደቁ። እህቶቻችን በሳውዲ ፖሊስ በሚታገዙ ጋንግስተሮች ተደፈሩ። ጉበታቸውና ኩላሊታቸው ተነጥቀው ከተወሰነ ሰዓት በኋላ አልፈዋል። ባልና ሚስት ተለያዩ። አይቀጡ ቅጣት ተቀጣን። መንፈስ የሚሰብር የማንነትን ጉድለት የሚያስከትል ድርጊት ተፈጸመብን። ጉዳቱ ሳውዲ ላሉት ወገኖቻችን ሳይሆን የበደለው እኛን ነው። እነሱ አንድ የመስዋዕት በግ ሆነዋል። ከዚህም የምንገነዘበው ውጫዊ ውርደታችን የሀገሩ ውስጥ ነጸብራቅ መሆኑን ነው። ተምሮ መስራት፣ ስራ ማጣት፣ አርሶ ለማድረግ የመሬት ባለቤትነትን መነጠቅ፣ በልማት ስም መፈናቀል፣ ለጠላቶቻችን ለሳውዲ አረቢያ ቱጃሮች ሳይቀር መቸርቸር፣ የመደጋገፍን ሳይሆን የመነቃቀፍን አባዜ ጫነብን። በአጠቃላይ የሰላማዊ ሰልፉ ጥሪ የእኔ ጉዳይ ነው በማለት ጊዜና ገንዘባችሁን ሰውታችሁ ለተሰበሰበው የኢትዮጵያ ልጆች የተሰበሰባችሁ የኢትዮጵያ ልጆች ከምንም በላይ የሆነ ፍቅርና ክብር አሳድራችሁብናል። እናመሰግናለን። እነዚህ ሰዎች ማንም ሳይጮህላቸው ራሳቸውን ሳይከላከሉ ትናንት ሙተዋል። እኛ ዛሬ በዚች ምድር ላይ ቁመን የምንከራከርበት ከየት የመጣን? እኛ ማንን? ስለ እኛ ማን ነው መጮህ ያለበት? ስለ እኛ ማን ነው ማልቀስ ያለበት? ስለዚህ ሁላችንም እያንዳንዳችን የደረሰውን መከራና ስቃይ ተስፋ ቢስነት የእነሱን ህመም እየተሰማን የእነሱ ስቃይ እየተሰማን የእነሱ በባዕድ ሀገር መውደቅ እየተሰማን በእንባና በዋይታ ለወገኖቻችን ዛሬም በስቃይ ላይ ስለሆኑ እኛ የምንሄደው ለእነዚህ በስቃይ ላሉት ሰዎች ድረሱላቸው። ተስፋ የላቸውም፣ እስር ቤት ላይ ናቸው። ስለዚህ የሚገባውን እንደ ማንኛውም ሰው ሰዎች ናቸው። እንደ ማንኛውም ሰው መኖር ይፈልጋሉ። እንደ ማንኛውም ሰው ሰላማዊ ናቸው እና እነዚህን ሰዎች ደግፏቸው። በአሁኑ ሰዓት በረሃብ በጥም በሞት ተጋርጠው ነው ያሉትና ድረሱላቸው ብለን እኛም እንደ ማንኛውም በየትኛውም ዓለም እንደሚሆነው ሁሉ ድምፃችንን ለማሰማት ነው። ባለንበት ክፍለ ዘመን በሰው ልጅ ላይ ይደርሳል ተብሎ በማይገመተው ተነጥሎ በኢትዮጵያ ሕዝብና በኢትዮጵያዊነት ላይ ተነጥሎ በኢትዮጵያ ሕዝብና በኢትዮጵያዊነት ላይ በተሰነዘረው ጥቃት ተቃውሞንና ቁጣን ለመግለጽ ተጠያቂዎችን መንግስታት ለማውገዝ ይህንን ሁኔታ የማስቆም ኃላፊነት ላለባቸው ዓለም አቀፍ ድርጅቶችና ተሰሚነት ላላቸው ሀገራት መንግስታት ጥሪያችንን ለማቅረብ በቀጥታ ለተጠቁት ወገኖቻችን ደግሞ ወገኖች ከጎናቸው መቆማችንን፣ ስቃያቸው ስቃያችን፣ ሞታቸው ሞታችን፣ የፈሰሰው ደማቸው ደማችን፣ ጥቃታቸው ጥቃታችን፣ ውርደታቸው ውርደታችን መሆኑን በመግለጽ የትግል አንድነታችንን ለመግለጽና እንደጨለመ እንደማይቀር የንጋት ፀሐይ እንደሚኖር ተበታትነን እንደማንቀር አንድ ቀን በሀገራችን እንደምንሰባሰብ እንደተዋረድን እንደማንቀር የወደቀው ክብራችን እንደሚመለስ ለሕዝቡ ተቆርቋሪ የኛ ነው የምንለው የሚወደን የምናምነው መንግስት እንደሚኖረን በታላቁ እግዚአብሔር እርዳታ ያለንን ተስፋ ለመግለጽና ድህነት በምርጫ የምንቀበለው ሳይሆን በተለያዩ ታሪካዊና ነባራዊ ሁኔታዎች ምክንያት በህዝቦቻችንና በሀገሮቻችን ላይ የሚጫን አሳፋሪ አዋራጅ ክስተት ቢሆንም በዓለም ላይ ያሉ ድሆች ሁሉ ሀብትና ንብረት
ሌላም ቁሳቁስ ላይኖራቸው ይችላል እንጂ ሁሉም ድሆች ሀገርና የኔ የሚሉት መንግስት አላቸው። በአሁኑ ወቅት በዓለም ላይ አለሁ የሚለው ተቆርቋሪ መንግስትና የሚሄድበትም ሀገር የሌለው ብቸኛው የኢትዮጵያ ሕዝብ ብቻ ነው። እኛ ኢትዮጵያውያን እንደምንኖርበት ሀገር እንደ እስራኤል ሕዝብና መንግስት የምንኮራበት፣ የምንሞትለት፣ የምናምንበት፣ የምንወደው፣ የሚያምነን መንግስትና ድሃም ብትሆን ተስፋ የሚታይባት ሀገር እንድትኖረን ብንመኝም እውነተኛው ግን በዓለማችን እጅግ ከወደቁት መንግስታት እንደ ሶማሊያ ካሉት እንኳን በባሰ ደረጃ ላይ እንገኛለን። ሁለት ምሳሌዎችን ልጥቀስ። በቅርቡ በሳውዝ አፍሪካ አንድ የሶማሊያ ስደተኛ በግፍ በመገደሉ አሁን ያሉት የሶማሊያ መሪ ፕሬዝዳንት አውሮፓ ስለነበሩ በተገኙበት ሁኔታ ማብራሪያ ከደቡብ አፍሪካ መንግስት እንዲሰጣቸው ወዲያውኑ ጥሪ አስተላለፉ። ለተባበሩት መንግስታትና ለዓለም አቀፍ ድርጅቶችም አሳወቁ። ሁለተኛ፣ አንድ ሳምንት በፊት የባህር ማዕበል ጉዳት ባደረሰባት ቦሳሶ እውቅና በሌላት የሶማሊያ ግዛት ቦሳሶ በደረሰው አደጋ የመጀመሪያውን ድጋፍ የሰጡት መልእክታቸውንም ለዓለም ያሰሙት በኢትዮጵያ ጭምር የሚደገፉት መንግስት ሳይኖራቸው ለ23 ዓመታት ያክል የኖሩት የሶማሊያው ፕሬዝዳንት ናቸው። ወገኖቼ የኛ ፕሬዝዳንት ወይንም ጠቅላይ ሚኒስትር ግን እስካሁኗ ሰዓት ድረስ አንዲት ቃል እንኳን ስለዚህ ጉዳይ አልተናገሩ። አያሳዝነንም? ይሄ ታዲያ ሁላችንንም አይቆጨንም? ውድ ወገኖቼ እንዳለመታደል ሆኖ የኛ መንግስት መሪዎች ፕሬዝዳንቱም ሆኖ ጠቅላይ ሚኒስትሩ አንዲት ቃል እንኳን ካፋቸው ሲወጣ አልሰማንም። በዓለም ደረጃ በሰው ልጆች ላይ በታሪኩ የሚያውቃቸው ወንጀሎችና ግፎች ሁሉ በኢትዮጵያውያን ላይ ይፈጸማል። በባህር ውስጥ እንሞታለን። በኮንቴነር ታሽገን ታፍነን እንሞታለን። ህፃናት በአስደንጋጭ ሁኔታ ከመላው ዓለም ከቻይና ቀጥሎ ቻይና 1 ቢሊዮን ህዝብ አላት ወገኖቼ። ከቻይና ቀጥሎ ኢትዮጵያ ህፃናትን በመሸጥ በዓለም ላይ ትታወቃለች። በቁማችን ሰውነታችን ተተክሎ ኩላሊታችን ይሸጣል ለመለዋወጫነት። ይሄ ኢትዮጵያኖች ዕጣ ፈንታ ሆኗል ወገኖቼ። ሴቶች ይደፈራሉ፣ ይታረዳሉ፣ ይሸጣሉ ለዝሙት አገልግሎት። አባቶቻችን እናት ኢትዮጵያ Action! Saudi Arabia! Fight terrorism! Not Ethiopian! Fight terrorism! Not refugees! Fight terrorism! Not Ethiopian! Not Ethiopian! Not Ethiopian! Not Ethiopian! Right for the Ethiopians! Right for the Ethiopians! Saudi Arabia! Stop terrorism! Stop terrorism! Stop terrorism! Stop terrorism! Stop killing! Stop killing! Stop violence! 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 Saudi Arabia! Saudi Arabia! Stop killing our people! Stop killing our people! Stop killing our people! Stop killing our people! We demand freedom! 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 Respect the law! Stop the law! Respect the law! Respect the law! Respect the law! Respect the law! Stop violence! 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 Stop violence!
United Nations. Action. Europe. Action. America. Action. Ethiopian government. Action. Human rights. Action. Amnesty International. Action. Media. Action. BBC. All news. All media. Coverage. Action. For America. Action. Stop terrorism. Saudi Arabia. Stop killing Ethiopians! Freedom! Shame for Saudi Arabia! Shame for Saudi Arabia! Saudi Arabia! Fight Al-Qaeda! Saudi Arabia! እግዚአብሔር ነው የኛ ኃይላችን አንመካም በጉልበታችን እግዚአብሔር ነው የኛ ሳውዲ አረቢያ ያላችሁት ወንድሞቻችን እንባችሁ እንባችን ነው ደማችሁ ደማችን ነው ቁስላችሁ ቁስላችን ነው መስዋዕታችሁ መስዋዕታችን ነው ጩኸታችሁ ጩኸታችን ነው
action. America. We demand action. We demand action. Shame on you. Not taking action. You're not taking action. America. Action. United Nations. Action. Humanitarian. Action. Human rights. Amnesty International. Action. Stop killing. በቃቸው ተሻገር በቃም ለዛ ጋር ተከታተል ከቤት ንብረታችን ሳንኖር ሀገራችን በግፍ እንፈናቀላለን። በኬንያ፣ በታንዛኒያ፣ በዚምባብዌ፣ በዩጋንዳ፣ በየመን፣ በግብፅ፣ በሳውዲ አረቢያ፣ በሱዳን፣ በእስራኤል ጭምር በእስር ቤቶች የሚማቅቁ ኢትዮጵያውያን ጠያቂ እንኳን የላቸው። እንደኛ የረከሰ ህዝብ በዓለም ላይ በአሁኑ ሰዓት የለም። ይህ ያገማናል። ይሄ ነገር በእኛ ትውልድ መቀየር ይኖርበታል። ለሚቀጥለው ትውልድ ማሳለፍ አለበት። ነፃ የሆነች ሀገር መስጠት አለበት። እናዝናለን። ተጠያቂው የኛ የምንለው የራሳችን የሆነ የምናምንበት ያመነን ዓላማ ያለው ተጠያቂነት ያለው የሚሰበስበን ድሃም ብትኖር ተስፋ ያላት ሀገር እንድትኖረት ያስፈልጋል። ለዚህ ሁሉ ጥፋት ተጠያቂው አሁን በስልጣን ላይ ያለው መንግስት ስለሆነ ከውግዘት ነፃ ሊሆን አይችልም። ሁለተኛው የሰልፉ ዓላማ በስደት ሆነ በስራ ምክንያት በህዝቦች ፍላጎት ወይንም በተጽዕኖ ከሀገር መፍለስ በእኛ ኢትዮጵያውያን አልተጀመረም። ወደፊትም የመጨረሻ አይደለንም። ሁሉም ህዝቦች በታሪካቸው ስደትና ችግርን አሳልፈዋል። በተለይም በአሁኑ ወቅት ዓለም እንዳንድ መንደር በሆነችበት ዘመን ስደት የአንድ ሀገር ችግር አይደለም፣ የሁሉም ህዝቦች ችግር በመሆኑ ሁሉም ሀገሮችና ህዝቦች በሀገር ደረጃ በዓለም አቀፍ ደረጃ የሚጓዙበት ህግ አላቸው፣ የሚገዙበት ህግ አላቸው። እነዚህ ሀገሮች የራሳቸውም ሆነ ዓለም አቀፍ ስምምነቶችን በመጣስ በተለይም ተቆርቋሪ በሌላቸው ደሃ ህዝቦች ላይ ግፍና ስቃይ ይፈጽማሉ። እነዚህ ሀገሮች የሚጥሱት ህግ ሰው ሰራሽ ዓለማዊ ህግ ብቻ ሳይሆን የፈጣሪንና የሃይማኖትን ህግጋት ጭምር ይጥሳሉ። በዚህ ሁኔታ በሰሞኑ በሳውዲ አረቢያ በኢትዮጵያውያን ወገኖቻችን ላይ ምናልባትም በ21ኛው ክፍለ ዘመን በሰው ልጅ ላይ ብቻ ሳይሆን በእንስሳት ላይ እንኳን ይፈጸማል ተብሎ የማይገመት የማይታሰብ ግፍ በአደባባይ በመፈጸሙ በመገደል፣ በመዝረፍ፣ በመደብደብ፣ በማስራብ፣ በግሩፕ የጾታ ጥቃት በማድረስ የተደራጀ ጥቃት በማድረሳቸው ለሳውዲ አረቢያ መንግስት በወገኖቻችን ላይ ለደረሰው ጥቃት ተጠያቂ መሆናቸውን ይህ ቀን ከየካቲት 12 የሰማዕታት ቀን ባላነሰ ሁኔታ ለኢትዮጵያውያን የሀዘን ቀናችን መሆኑን ለመግለጽና ቢቆይም ዋጋ እንደሚከፍሉበት ለማሳወቅ እንወዳለን። ሶስተኛው የዚህ ሰልፍ ዓላማ ደግሞ በዓለም ላይ ያሉ ሀገሮች የሚገዙባቸው ዓለም አቀፋዊ ህግጋት በዘፈቀደ እየተጣሰ በሰው ዘር ላይ ይህን ያክል ግፍ ሲፈጸም ኃላፊነት ያለባቸው ዓለም አቀፍ ድርጅቶች ሀያሉ አሜሪካ ዝም ብለው ማየታቸው ከታሪክ ተጠያቂነት እንደማያወጣቸው ለማሳሰብና ጥሪ ለማቅረብ ነው። የመጨረሻው የዚህ ሰልፍ ዓላማ የችግሩ ተጠቂዎች ለሆኑት ኢትዮጵያውያን ወገኖቻችን በደረሰባቸው ጥቃት ሁሉ ከጎናቸው መቆማችንን ለማሳየት ለተጠቂዎቹ ወገኖቻችን ሲወድቁ መውደቃችንን፣ ሲሞቱ መሞታችንን፣
ሲያለቅሱ ማለቅሳችንን ከልብ በመግለጽ ችግሩ መፍትሄ እስከሚያገኝ ድረስ ለዚሁ ተግባር ከተቋቋመው ዓለም አቀፍ ኮሚቴ ህብረት ጋራ በመሆን ግዴታችንን በመወጣት ከጎናችን እስከ መጨረሻው በመቆም ከጎናቸው በመቆም እንደ የቁልቁለት ጉዟችንን እንደምንገታ ተበታትነን እንደማንቀር ከአንድነትና ፍቅራችን እንደምንመለስ የወደቀውን ስማችንን የረከሰውን ክብራችንን በእግዚአብሔር እርዳታ በመስዋዕትነታችን ተመልሶ እንደምንሰጥ ያለንን ተስፋ በትግል አንድነት ለመግለጽ ነው። ስለሆነም ለዚህ ተግባር በተዘጋጀው መፈክሮች የኢትዮጵያና የእስራኤል ሰንደቅ ዓላማ እየተመራን ኢትዮጵያዊ ስርዓትን በጠበቀ ሁኔታ ወደ ሰልፉ መድረሻ ጉዞ እንድንጀምር በታላቅ አክብሮት እጠይቃለሁ። እንኳን በእግዚአብሔር እርዳታ እግዚአብሔር አገናኘን። ከዚህ ምንም የተገናኘንበት ምክንያት በችግር ላይ ቢሆንም ሀበሻዊ ማለት ማህበራዊ ኑሮ ነው። ይህም ግንኙነት ነው። ለዚህን እንኳን በጣም እግዚአብሔር አመሰግናለሁ። ከዚህም በተቀረ ስሜ ጋዲ ባርከን ይባላል። እዚህ ሀገር 9 ዓመት እስራኤል ሀገር ነው የመጣሁኝ። እስራኤል ነኝ። ዛሬ የመጣሁበት እኔ ሀበሻ በመሆኔ ብቻ ሳይሆን እርግጥ ከኔ በኋላም ብዙ ወጣቶች አሉ ፈረንጅም ሆነ ሀበሾችም ሆነ ከመመራው ድርጅት እንዲህ አይነት እንቅስቃሴ ሲሆን ሀበሻ ብቻ ሳይሆን የሰው ልጅ የሚባል ሞራሉን የሚነካ ነው። እኛ እስራኤል ሀገር ስንገባ መጀመሪያ ታሪካችን በእስራኤልም ቢሆን ኢትዮጵያን የተወለድ ነው። እንዲህ አይነት ጉድ ሲሆን ችግር ሲደርስ በወንድሞቻችን ላይ ኢትዮጵያዊ ማለት ሃይማኖት ማለት ነው። እስራኤል ሳይል እስላም ሳይል ክርስቲያን ሳይል ሀገርና ባህል ነው። እንዲህ አይነት ወንድሞቻችን እንዲህ አይነት ለስደት ቀለም የለውም። ለስደት ቀለም የለውም። ስደት የሁሉ ችግር ነው። እኛም ወላጆቻችን ስደተኞች ነበሩ። እንዲህ አይነት ወንድሞቻችን በአረብ ሳውዲት የደረሰው ችግር የእያንዳንዱ እድል እናንተም እኛም እድል ኑሮን ከዚህ ብንገኝ ነው እንጂ እያንዳንዱ ሆዛ ሊገኝ ይችላል። ለማንኛውም ራሳችን ይህን ነገር ለመውጣት ለመርዳት ማንኛውን ሀበሻ ለማዳን በየትኛውም ቦታ ቢያል እኛ በታደልነሽ በዚች ጥሩ ሀገር እስራኤል ሀገር ከሌላ ሀገር ለውጥ ልዩነቷ እንኳን እንዲህ አይነት በዜጋዋ ችግር ኑሮ በሌላ ሀገር ለሽርሽር የሄደ አንድ የእስራኤል ዜጋዊ በአሜሪካም ሆነ በውጭ ሀገርም ሆነ ወድቆ ቢመታ የእስራኤል ሀገር መንግስት ነው የሚያወጣው። እስላም ክርስቲያን እስራኤል የሚለው ነገር የለም። የምንበላ አንድ ፍያችን እንጀራ፣ የምንሰማ አንድ ሙዚቃ፣ የምንናገር በአንድ ባልቻው አማርኛ ነው። ይህ ነው እኛን አንድ የሚያደርግን እና ለዚሁም የተቻለውን ያክል እኔም በጓደኞቼ ስሙኜ እረዳለሁ። ኢትዮጵያዊ ማለት ይህ ነው። ተብሮ ትግሉ ነው። ስደት ይብቃን፣ ስደት ይብቃን፣ ሞት ይብቃን፣ ሞት ይብቃን፣ ሞት ይብቃን፣ ሞት ይብቃን፣ ፍርሃት ይብቃን፣ ፍርሃት ይብቃን፣ ፍርሃት ይብቃን፣ ፍርሃት ይብቃን፣ መናቅ ይብቃን፣ መናቅ ይብቃን፣ መናቅ ይብቃን፣ መናቅ ይብቃን፣ መለያየት ይብቃን፣ መለያየት ይብቃን፣ መለያየት ይብቃን፣ መለያየት ይብቃን፣ ዘረኝነት ይብቃን፣ ዘረኝነት ይብቃን፣ ዘረኝነት ይብቃን፣ ዘረኝነት ይብቃን። ነፃነት እንሻለን፣ ነፃነት እንሻለን፣ ነፃነት እንሻለን፣ ነፃነት እንሻለን፣ ዲሞክራሲ እንሻለን፣ ዲሞክራሲ እንሻለን፣ ዲሞክራሲ እንሻለን፣ ዲሞክራሲ እንሻለን፣ አንድነት እንሻለን፣ አንድነት እንሻለን። አባቶቻችን አባቶቻችን እናት ኢትዮጵያ የከበረችልን የከበረችልን እናት ኢትዮጵያ Stop killing Ethiopian women! 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 Stop killing innocent people! Stop killing innocent people! Stop killing Ethiopian people! Stop killing Ethiopian people! Stop killing innocent people! Stop killing innocent people! Stop killing innocent people!
Saudi, stop killing innocent people. Saudi, stop violence. 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 Saudi, stop killing Ethiopian women. 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 Saudi, stop violence. 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 Saudi, stop killing innocent people. 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 Saudi, stop violence. 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 Stop violence! Stop violence! Stop violence! Stop violence! We request action from United Nations! Action! 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 Action for Ethiopians! Action for Ethiopians! Action for Ethiopians! Action for Ethiopians! Shame for Saudi Arabia! Shame for Saudi Arabia! Shame for Saudi Arabia! Shame for Saudi Arabia! This is an act of terrorism! This is an act of terrorism! Stop violence! 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 Stop
people. Stop murdering our people. Right for the Ethiopian woman. Right for the Ethiopian woman. We demand action from United Nations. Action from United Nations. Stop violence. Stop violence. Stop violence. Stop violence. Saudi Arabia. Saudi Arabia. The country of terrorism. Saudi Arabia. Fight terrorism. Not Ethiopian. Fight terrorism. Not Ethiopian. Not refugees. Not migrants. Stop violence. Stop violence. Freedom. 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 Freedom for Ethiopians. Freedom for Ethiopians. We have humans. We are human beings. We are human beings. We have full rights. We have full rights. We are built of nation. We are built of country. We are respected people. We action from America. Action from America. Stop violence. Stop violence. Stand for America. Stand for America. Stop violence! 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 Action! 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 This is human life! 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 Action! Action! We are human beings! 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 Action! 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 Check for America! Check for America! Check for America! Take action! 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 Stop violence! Stop violence! Stop violence! Shame on you! 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 መንግስት እንፈልጋለን።